ሰዓት ታከብራላችሁ? ሐኪሞች ሰዓት ያከብራሉ? አትመልሱልኝ። ስለምታውቁት እዛው ይዩት። ሰዓት ማክበር ላይ ምን አይነት ችግር እንዳለ ሙያውን ጋውኑን ባልነው ልክ አቲቲዩዳችሁ ይመስላል። ሰርቪንግ ነው የማገልገል አቲቲዩድ ያለበት ጋውን የሚያከብር ነው። ወደ ፕራይቬት መላክ ቅድም ፕሮፌሰር እንዳነሳው ማለት ሰውየውን በረባ ባረባ ጉዳይ ወደ ግል ሕክምና እንዲሄድ ማድረግ። አንድ አይነት ማሽን ጥቁር አንበሳ ገዝቶ አንድ የግል ሆስፒታል ገዝቶ አዲስ አበባ ውስጥ የግሉ 2 3 4 5 ዓመት ሲሰራ የጥቁር አንበሳ በ2 3 ወር 4 ወር ይሰበራል። ማሽን ለምን እዚህ ማሽን ከሌለ ማሽን ብቻ ሳይሆን መድኃኒት በሚመለከት ኤክስፓየር ያደረገ መድኃኒት ይቃጠላል። የመንግስት ኤክስፓየር ያደረገ መድኃኒት ተቃጥሏል ተብሎ ሪፖርት ይደረግና ወደ ግል ይዘዋወራል። ከተዘዋወረ በኋላ የግሎች አቆይተውት አዲስ መድኃኒት መንግስት ሲገዛ ያ የተቃጠለ የተባለው ይቀየርና አዲሱ ይወጣል። ይሄ የለም ህክምና ውስጥ አታቁም። ሁሌ መድኃኒት የለም። የመድኃኒት አቅርቦት ኤጀንሲ መድኃኒት የለውም። ከህክምና ሙያተኞችና በኢንዱስትሪ ውስጥ አክተር ከሆኑ ግለሰቦች ውጪ ይሄ ሊታይ አይችልም። ሌላው አንኢቲክሊ ለራስ ምታት ለትናንሽ በሽታ ፕሪስክሪፕሽን ማብዛት የለም። ሲቲ ስካን ምናምን እያሉ ማዘዝ የለም ህክምና ውስጥ አታቁም። ይሄን ሰው እንዴት እንደሚማራ አታቁም። ግን የእናንተንም ችግር የእናንተንም አካባቢ ያለውን ስህተት በደንብ ነቅሶ ማውጣትና ማስተካከል ያስፈልጋል። ያን ካደረጋችሁ እንዳላችሁት ፈጠን ያለ ጊዜ ሴክተሩን መቀየር ይቻላል ብዬ አስባለሁ። እኛ ጋር ምንም ነገር የለም ብላችሁ ካሰባችሁ ግን በጀቱን ቢጨመር ደሞዙን ቢጨመር ቅድም ያልኳችሁ ችግሮች ካልተፈቱ ሴክተሩ አይቀየርም።